እንኳን ሳይሰራና ተሰርቶን ከባድ የሆነ ባለበት ጊዜ ላይ ሌላ የሚዘጋ ቀን በዓል መፈለግ ለሀገሪቱስ ለትውልዱስ ውድቀት አይሆንም? አለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነው። በገንዘባችሁ ገዝታችሁ ፈጣሪ ነው ብላችሁ ከማምለክ ራሳችሁን መጠበቅና ማውጣት ይኖርባችኋል። በገንዘባችሁ ገዝታችሁ ከማምለክ ነፃ ማውጣት መቻል አለባችሁ። ኤአይ ወዴት እየሄደ ነው ያለው? የኤአይ መጨረሻስ ምን ይሆን? አብዛኛውን ሰው የ666 አባል ለማድረግ ወይም ደግሞ ዘ ማርክ ኦፍ ዘ ቢስት የሚባለውን የአውሬውን ቁጥር በሰዎች ላይ ለማስቀበር በአርቲፊሻል ኢንተለጀንስ አማካኝነት እዚህ ምድር ላይ አንድ አስገራሚ ሲስተም ዲዛይን እየተደረገ ነው። ኢየሱስ አልመሲህ ወደኔ ባይመጣ ኖሮ ምን በበላኝ ነበር? ኢየሱስ አልመሲህ ወደኔ ባይመጣ ኖሮ ሰዎች ዛሬ ያወጡሃል፣ ነገ ደግሞ ያወርዱሃል። ሰዎች ዛሬ ያወጡሃል፣ ነገ ያወርዱሃል። ሌባና አጭበርባሪ አጭበርብሮ በሚያመጣው ገንዘብ እናንተ ላይ ቢጎርርም የናንተ ጥቂቱ ነገር በጽድቅ ያመጣችሁት እሱ ይበልጣል። ሌባ አጭበርባሪ ዱርዬ ሰርቆ በሚሰበስበው ሀብትና መኪና እናንተ ላይ ቢጎርርም እቺን ያህል አይሰማችሁ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። እንደገና ዛሬም እንደተለመደው በሌላ ቪዲዮ ተመልሰን መተናል። ለእናንተ ይጠቅማሉ ያስተምራሉ ያልናችሁ ቪዲዮዎች ቀንጨብጨብ አድርገን መተናል። ታዲያ እርሶም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተከታታይ የምንለቃቸው ቪዲዮዎች ወደ እናንተ ይደርሱ ዘንድ የደውል ምልክቷን መጫናችሁን እንዳትረሱ። ታዲያ ይህን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮአችን እናልፋለን። እናታችን የድንግል ማርያም ፍልሰታ ነው አይደለ? በቤታችን ታድርሰ በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን እኮ። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ እርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ እንትን ደግሞ እዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ እርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል፣ ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። እርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ተሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ ነው?
በጣም እኮ ነው የሚገርመው። ዶክተር እንዳነሱት የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ እግዚአብሔር ቃል እንደሚናገረው እንግዲህ ስምዖን ሕፃኑ አቅፎ ከወሰደው በኋላ ባረካቸው ይላል። ሕፃኑንም ባረከ፣ አመሰገነ። ለብዙዎች መዳን ምክንያት የሆነውን ለሰው ሁሉ የተዘጋጀውን ቤዛ የሆነውን ለእስራኤልም ክብር የሆነውን ክርስቶስን አቅፎ ከተቀበለ በኋላ ለሰው ሁሉ ያዘጋጀውን ማዳንን ዓይኖቼ አይተዋልና አሁን ባሪያህን በሰላም አሰናብቶ ብሎ ከተናገረ በኋላ ለማርያም የተናገረው ቃል በአንቺ ነፍስ ላይ ያንቺ ነፍስ በሰይፍ ይወጋል ወይም በሰይፍ ያልፋል ብሎ እንደተናገራት እናያለን። እንግዲህ ዶክተር እያነሳ ያለው ነገር ምንድነው? ድንግል ማርያም አርጋለች የሚለውን ሐሳብ አንስቶ እሱም ይባስ ብሎ እሱ ብቻ ሳይሆን ደግሞ በጣም የሚያስገርመው ብሔራዊ በዓል እንዲሆንም ይፈልጋል ማለት ነው። ለስንቱ ዘግተን እንቻለው። ኢትዮጵያ ውስጥ አይደለም ሳንሰራ ሰርተን ከባድ እየሆነብን ያለው፣ ስንቱ በረሃብ እየተቸገረን ያለው፣ በረሃብ አለንጋ እየተገረፈ ያለው። በዚህ ሁኔታ ውስጥ ነው ስለ በዓል ማዘጋት እናስባለን። ሰው እንዳይሰራ ከማድረግ እናስባለን። መጽሐፍ ቅዱስ እኮ እንደሚናገር እግዚአብሔር ቃል እንደሚናገረው ያዕቆብ እንዳለው ሐዋርያው ያዕቆብ እንዳለው በመልእክቱ ላይ እንዳስቀመጠ ሊሰራ ሊወድ የማይፈልግ ቢኖር ነው የሚለው። ሊሰራ ሊወድ የማይፈልግ የማይወድ ሰው ፍላጎቱ የሌለው ሰው አይብላ ነው። ስለዚህ መጽሐፍ ቅዱስ እንድንሰራ ያዘናል እንጂ እንዳንሰራ ዘግተን ዓመት በዓል ዝክርና ድግስ እያደረገ እንድናሳልፍ መጽሐፍ ቅዱስ አያዘንምና ወደ ቤተሰቦቼ ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ቀጣይ ቪዲዮ ተመልክተን ደግሞ እንመለሳለን። በገንዘባችሁ ገዝታችሁ ከማምለክ ነፃ መውጣት መቻል አለባችሁ። በገንዘባችሁ ፈጣሪያችን ነው ብላችሁ ገዝታችሁ ከማምለክ ነፃ መውጣት አለባችሁ። የመድኃኔዓለም ፎቶ ነው፣ የአርሴማ ፎቶ ነው፣ የማርያም ፎቶ ነው እያላችሁ ገዝታችሁ ከማምለክ ነፃ መውጣት አለባችሁ። ፈጣሪ በገንዘብ ተገዝቶ አይመለክም። በ5 ብር በ10 ብር ገበያ ላይ ገዝተን የምንሰግድለት አምላክ የለም። ኦኬ፣ የለም፣ ሊኖርም አይገባም። ስለዚህ የፊልም አክተሮችን እያመጣን ከፊታችን ደርድረን ፈጣሪያችን ሁኑ በግድ ማለት ተገቢ አይደለም። ፈጣሪያችንን ልናቅ ይገባል። ሲቀጥል በግዕዝ ተደብቆ የኖረው ተረት ይብቃል። እውነትን እንፈልግ፣ እውነትን እንወቅ። ፈጣሪ ያለ ፍጡራን እርዳታ ያለ ፍጡራን ድጋፍ ብቻውን ምንም ነገር ማድረግ የሚችል በሰው አይምሮ የማይታሰብ እንደዚህ ነው እንደዛ ነው የማይባል ኃያል አምላክ ነው። ኦኬ፣ መላእክት የሚያመልኩት ማርያም፣ ጻድቃን፣ ቅዱሳን ሰማዕታት የሚያመልኩት አምላክ ነው ፈጣሪ። አምላኪና ተመላኪ ለይታችሁ ማወቅ አለባችሁ። አምላኪውን ተመላኪውን ለይታችሁ ማወቅ አለባችሁ። ከስዕል አምልኮ ነፃ መውጣት አለባችሁ። አምልኮተ ስዕልን ማስወገድ አለባችሁ። ኦኬ፣ ከተረት ነፃ መውጣት አለባችሁ ማለት ነው ባጭ እንጂ በ5 ብር በ10 ብር በ100 ብር በ50 ብር ስዕል ስለን አምላካችን አንተ ብለን ቀንና ሌሊት የምንደፋለት አምላክ ሊኖር አይገባም። ይሄ ትክክል አይደለም። ቤታችን እግዚአብሔር ይባርካት። መጽሐፍ ቅዱስ እንደሚናገረው የኛ አምላክ እግዚአብሔር በሰው እጅ ያልተቀረጸ በሰው ያልታየ በሰው ሊሳል የማይችልና ሊገመት ከሚችል ሊዳሰስ የሚችል አምላክ አይደለም። በአይንም የሚታያል። መጽሐፍ ቅዱስ እንደሚናገረው በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በቅፉ ያለው አንድያ ልጁ እሱ ተረከው ይላል እና እንግዲህ እንደምናውቀው በዓለም ደረጃ ላይ እነዚህ ስዕሎች በደንብ ይሸጣሉ፣ በደንብ ይቸረቸራሉ። ለካምፓኒው ጥሩ ቢዝነስ ናቸው። ነገር ግን አምላክ ያልሆኑ ስለ አድኖ ተብሎ በየቤታችን ተሰቅለው ያሉ በየቤታችን የምንሰቅላቸውና የምናስቀምጣቸው ነገር ግን በሰው የተሰሩ እግዚአብሔርን ማን አይቶት ነው። መላእክቶች አይታዩም፣ አይዳሰሱም፣ አይጨበጡ መንፈስ ናቸው። ስለዚህ ሚካኤልን የታይተ ነው፣ ገብርኤልን የታይተ ነው። ስለዚህ ፈጣሪን ገዝታችሁ ከማምለክ ራሳችሁን ጠብቁ። ከዚህ አምልኮ መውጣት አለብን። በቃ የሚያስፈልገን ነገር ቢኖር ይሄ የከበረው እውነተኛ የሆነው የእግዚአብሔር ቃልና የእግዚአብሔር መጽሐፍ ቅዱስ ነው ማለት ነው። ስለዚህ የከበረው ቃል ውስጥ የዘላለም ሕይወት አለበት። እሱም የዘላለም ሕይወት የሆነው ደግሞ ክርስቶስ ኢየሱስ ብቻ ነው። ወደ ቀጣይ ቪዲዮ እናልፋለን። እንደ ኢየሱስን ባላገኝ ኖሮ ምን በበላኝ ነበር? ኢየሱስ አልመሲሁ ወደ እኔ ባይመጣ ኖሮ ሀዛ ሁወ ቡርሃኑል ዓለም ወደ እኔ ባይመጣ ኖሮ
ኑሩ ለዓለም ወደ እኔ ባይመጣ ኖሮ ምን በበላኝ ነበር። እባካችሁ እንዲህ ነገር አለ እንዲህ አድርጉልኝ። ያገኘኝን ኢየሱስን አመስግኑልኝ። ቀኑን ሙሉ ኢባዳ የሚባሉን ሁሉ እያደረኩ ነገር ግን ተስፋ የሌለኝ ሰውዬ ክርስቶስ ወደ ቤታችን መጣና አዳነን። ሃሌሉያ። ኢሰነ ፈይሴ ከነና ገለቴ ፈዳ ጎፍታ ከነ መቃን ኢሳ ኤብቢፈሙ ኡቱ ኢኒ መነ ኮንሴነ ነምበዳቱ ጌታ ይባረክ። እንግዲህ ጌታ ባይደርስልን ኖሮ ምን እንሆን ነበር ይላል። እንግዲህ ሳንፈልገው የፈለገን እግዚአብሔር ምሕረት ሳይገባን ምሕረት እንዲደረግልን ዘንድ ወደ ቤታችን ወደ ህይወታችን የመጣ ጌታ ነው ያለን። ምሕረት አይገባንም ነበር እኮ ሟቾች ነበርን። እንደ ሰው ቢሆን ኃጢአታችንና በደላችን በእግዚአብሔር ፊት አይደለም ምናልባት በሰውም በመኳንንት ፊትም በተለያዩ ሰዎች ፊት ሊያቆምን የሚችል ማንነት የለንም። ነገር ግን እግዚአብሔር ከታላቅ ፍቅሩ የተነሳ እግዚአብሔር እኛን ሊያድነን ስለፈለገ አንድያ ልጁ ክርስቶስን ወደ ዓለም ሁሉ ላከው። ለሚቀበሉት ሁሉ አባት ይሆን ዘንድ፣ መታረቂያ ይሆን ዘንድ፣ መካከለኛ ይሆን ዘንድ፣ አማላጅ ይሆን ዘንድ፣ አስታራቂ ይሆን ዘንድ እሱ ወደ ዓለም ተላከ። ስለዚህ ክርስቶስ ባይደርስልን ኖሮ ሁላችን የት በነበርን ነበር? እስቲ ራሳችሁን ጠይቁ። ጌታን ባታገኙ ክርስቶስ ወደ ህይወታችሁ ወደ ልባችሁ ባይመጣ ኖሮ የት ነበር? መልሱ ለእናንተ ልተው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስቲ ወደ ቀጣይ ቪዲዮ እናልፋለን። ሰዎች ዛሬ ያወጡሃል፣ ነገ ያወርዱሃል። ሲያወጡም ልክ አይደለም፣ ሲያወርዱም ልክ አይደለም። እግዚአብሔር ካወጣ የሚያወርድ የለም፣ እግዚአብሔር ካወረደ ደግሞ የሚያወጣ የለም። አለቀ። ሰዎች ይኸውልህ በጣም አንደኛ ነህ ከዓለምም ሲሉህም አትቀበል፣ በጣም የሞትክ ነህ ሲሉህም አትቀበል። በሰዎች ቫሊዴሽን፣ በሰዎች በሚሰጥ ክሬዲሽን ህይወትን አትገንባ። ይሄ ስጋችን መንፈሳችን አለ፣ መንፈሳችን ውስጥ እግዚአብሔር አለ። ኦልሬዲ አንተ ውስጥ ነው ያለው ጌታ። ሰው ዛሬ ያወጣል፣ ነገ ደግሞ ያወርዳል። ሰዎች ከፍ ሲያደርጉ እጅግ በጣም ደስ አይበላችሁ። ሰዎች በጣም ዝቅ ሲያደርጓችሁ የበታችነትም አይሰማችሁ። ደስ የሚል መልእክት ነው። ጊዜ የራሱ ሚዛን አለው፣ እግዚአብሔር የራሱ ሚዛን አለው። እግዚአብሔር ካወጣችሁ ግን ማንም አይወርዳችሁ። እግዚአብሔር ካወረዳችሁ፣ እግዚአብሔር ዝቅ ካደረጋችሁ፣ እግዚአብሔር ከጣላችሁ ግን ማንም አያነሳችሁ። እግዚአብሔር ከፍ ካደረጋችሁ ማንም አያወርዳችሁ። ሰሞኑን ስለ ዮሴፍ ታሪክ እናወራ ነበርና ዮሴፍ በወንድሞቹ ተገፍቷል። የተገፋው ግን በሰው ነው እንጂ በእግዚአብሔር አይደለም። ጊዜው እስኪደርስ ድረስ በመከራ ውስጥ አልፏል፣ በቻሌንጅ ውስጥ አልፏል። ወደ እስር ቤትም ገብቷል፣ ተሸጧል ወደ ግብፃዊ መንደር። ከዛስ ወደ እስር ቤት ገብቷል። እስር ቤት ገብቶ ግን እግዚአብሔር አልተውም ነበር። በዛ ሁሉ ሁኔታ ውስጥ እግዚአብሔር ከእርሱ ጋር ነበረ። ጊዜ ነበረው፣ ጊዜውን ይጠብቅ ነበር፣ ከፍ እስኪል ይጠብቅ ነበር። ስለዚህ በህይወታችሁ እግዚአብሔር ከፍ እስኪያደርጋችሁ ድረስ ጠብቁ። ሰው ከፍ ካደረጋችሁ የሆነ ሰዓት እንደምትወርቁ አስቡ። የሆነ ሰዓት ልትወርቁ እንደምትችሉ ራሳችሁን ጠብቁ። ማንም የቆመ የሚመስለው ቢኖር አይደል የሚለው እንዳይወድቅ ምን ይበል ይጠንቀቅ። የቆምነው በራሳችን አቅም አይደለማ፣ እግዚአብሔር አቅም ስላለበት ነው። ስለዚህ ሰው ከፍ ሲያደርጋችሁ ብዙም ደስ አይበላችሁ፣ ብዙም አትፈንድቁ። ሰው ሲጠላችሁ ወደኩኝ ብላችሁ ተስፋ አትቁረጡ። እግዚአብሔር ከፍ ካደረጋችሁ ማንም አይወርዳችሁ፣ እግዚአብሔር ከጣላችሁ ማንም አያነሳችሁ። ስለዚህ በጊዜ ውስጥ እግዚአብሔር በእናንተ ህይወት ላይ በእናንተ ማንነት ላይ ሊሰራ ስለሚፈልግ የእግዚአብሔርን አብሮነትና እግዚአብሔር ከፍ እስኪያደርጋችሁ ብቻ ጊዜያችሁን ጠብቁ። ያኔ እግዚአብሔር ያከብራችኋል። ወደ ቀጣይ ቪዲዮ እንሂድ። ሐሳብ አስተያየታችሁ በኮሜንት መስጫ ውስጥ እያኖራችሁልን ነው። ፕሊስ አንድ ምክር ልምከራችሁ እህቶች፣ ወንድሞች። እዚህ ዓለም ላይ የሆነ ደምቃችሁ ለመታየት ከወንድማችሁ ከእህታችሁ በለጥ ብላችሁ ለመታየት ምናምን ነገር አትፈልጉ። ኢትስ ፌክ ላይፍ፣ ፌክ ላይፍ። ማንም እንዳያስቀናችሁ። ሌባ፣ አጭበርባሪ፣ ዱርዬ ሰርቆ በሚሰበስበው ሀብትና መኪና እናንተ ላይ ቢጎርርም እችን ያህል አይሰማችሁ። እችን ያህል እንዳይሰማችሁ። በጽድቅ ያለው ጥቂት ነገራችሁ ሚዛን ይደፋል፣ ይበልጣል። እሱ ነው እውነት። ይኸውልህ እውነት ይግባችሁ።
በኃጢአት ከሚገኝ ከብዙ ትርፍ ይልቅ ይላል በጽድቅ የሚገኝ ጥቂት ነገር ይሻላል። በቃ ምርጫ አድርገው። ላይፉን ኑረው። አትቅና፣ አያጓጓህ። ያንተ ዓለም ይሄ ብቻ አይደለም፣ ኢየሱስ ያለበት ነው። አባቶች ያሉበት፣ አብርሃም ያለበት፣ ይስሐቅ ያለበት፣ ያዕቆብ ያለበት፣ እነ ዳዊት ያሉበት፣ ሚካኤል ያለበት፣ ገብርኤል ያለበት፣ ማርያም ያለችበት ዓለም ለመግባት ከፈለክ፣ በመጽሐፍ ቅዱስ ላይ ያነበብካቸው የእግዚአብሔር ሰዎች ያሉበት ወርልድ ላይ ለመግባት ከፈለክ እነሱ የናቁትን ዓለምና ቆሻሻ መናቅ ግድ አለብህ። ያንተ ዓለም ይሄ አይደለም። ኪራይ ቤት በለው። ከኪራይ ቤት ልቀቅ ስትባል ትለቅ የለም ወይ ንገረኝ። እንደዛ እኮ ማለት ኪራይ ቤት ዝም ብለህ ዘና ብለህ የኔ ነው ብለህ ትኖራለህ እንዴ? አፍርሰህ ያረጀ በር እንኳን ትቀይራለህ ኪራይ ቤት ውስጥ ናፈቅዶል። የቀበሌ ቤት እንኳን አትቀይር። ባለቤቱ በቃ ልቀቅልኝ ይፈልገዋለሁ ያለ ቀን በቃ አለቀ፣ ቻው ትለቃለህ። እቺ ዓለም እንደሱ ነች። ልቀቅ ያለ ቀን ጌታ የጀመርኩት አለ ምናምን አይሰራም። እጮኛ እኮ አጭቻለሁ አይሰራም፣ ትነካዋለህ። ና ሲል ጌታ መሄድ ብቻ ነው በቃ አለቀ። ያኔ ነው በቃ ምን ስትሰራ ነበር ምድር ላይ በሰጠው እድሜ ብሎ ይጠይቃል። በጣም ከባድ አይደል እንዴ ታዲያ? ስለዚህ እዚህ ምድር ላይ ስትኖሩ በጥንቃቄ ኑሩ። መከራ ቢኖር፣ ችግር ቢኖር፣ ደስታ ቢሆን፣ ጥጋብ ቢሆን፣ ከፍታ ቢሆን፣ ዝቅታ ቢሆን ዋይዝሊ ኑሩ። ዋይዝሊ ኑሩ። ብዙ ገንዘብ እንኳን ቢኖራችሁ ብዙ ዓመት እኖራለሁ ብላችሁ አታስቡ። መቼ እንደምትጠሩ አታውቁም። ይኸው ስንት ባለጠጋ መከራ እያያለ እንዴ ሚሊዮን 100 ሚሊዮን 200 ሚሊዮን ቁጭ አድርጎ መኖሪያ ማደሪያ ሆስፒታል የሆነ ስንት ሰው አለ። ሄይ አትሞኝ፣ ብልጡን አስተውል። ደስ ይበልህ በጓዳ ከጌታ ጋር ህብረት አርግ፣ በመንፈስ ቅዱስ ሐሴት አርግ። ሃሌሉያ። አጠገባችሁ ያለውን ሰው እግዚአብሔር ይባርክ ይጠብቅህ በሉት። እግዚአብሔር ይባርክ ይጠብቅህ። ዋው ደስ ይላል። አንድ ቃል አስታወሰኝ። ፓስተር አንድ ነገር ሲናገር ያንን ቃል በዕብራውያን ምዕራፍ 11 ላይ የምናገኘው ክፍል ቁጥር 24 አካባቢ ላይ የምናገኘው ክፍል ስለ ሙሴ የሚናገረው ነገር አንድ ነገር አለ አይደለ? በጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መረጠ የሌለ ሰውየው እኮ ያለው ንጉሥ ቤት ነው። የጎደለበት ያጣው ነገር የለም። ነገር ግን ምቾት አልሰጠው። ምቾት ያልሰጠው ምንድነው ሲባል እግዚአብሔር የለበትም። ምናልባት ሰዎች ባጠገባችን ያሉ በዙሪያችን ያሉ በተለያየ ነገር አጭበርብረው ከዛም ከዚህም ብለው ሰርቀው በሌብነት ውስጥ ገብተው የተለያየ ነገር በልጽገው ሊሆን ይችላል። ነገር ግን መጽሐፍ ቅዱስ እንደሚናገረው ልብ በኃጢአተኛው አይቅና አይደለም የሚለው። አትቅኑ። ወንድማችን ሲሳካልን በወንድማችን ስኬት ደስ ይበለን። እሱ ምናልባት በየትም በኩል ያምጣው፣ በጤናማ የሚያምጣው፣ በጽድቅ የሚያምጣው፣ በኃጢአት የሚያምጣው፣ አጭበርብሮ የሚያምጣው፣ ነገር ግን አንተ ያለ ከሁሉ በላይ ነው። ስለዚህ ባለ ነገር እርካታ ያስፈልገናል ማለት ነው። ባለን ነገር መርካት ያስፈልጋል። ለዛ ነው ሙሴ እኮ ከፈርዖን ቤት ይልቅ ከእግዚአብሔር ሕዝብ ጋር መከራን መረጠ ይላል። ያ የምድረ በዳ ጉዞ፣ ያ የምድረ በዳ መንገድ የእስራኤል ሕዝብ መምራት ምን ያህል ከባድ እንደሆነ ሁላችንም እናውቃለን። አስቸጋሪዎች ናቸው። ራብን፣ ጠማን፣ ልትገለን ያወጣህን በዛ መሞቻ መቀበሪያ ጠፍቶ ነው ወይ? በጥም ልትገለን ነው ወይ? ስጋ አማረን፣ ሰማይ ተከፍቶ በልቶ ሰለቸን። ይሄ ሁሉ ችሎ ነው ሲመራ የነበረው። በዚህ ሁሉ መከራ ውስጥ ሆኖ ግን እሱ ጋር ያለው ሐሳብ ምንድነው ሲባል ፈርዖን ቤት ካለው ይልቅ እዚህ ጋር ያለው መከራ ለሱ የተሻለ ነበር። ወዳጆቼ ያላችሁበት ሁኔታ ከሁሉ በላይ ነው። ቀደም ፓስተር ሲናገር አንድ ነገር ብዙዎች ሚሊዮነሮች ሆነው ቢሊዮነሮች ሆነው መኖሪያቸውና ማደሪያቸው ሆስፒታል ነው። አንተ ግን እግዚአብሔር ስላለ ክርስቶስ ስላለ አሁንም በጤና አለ። ጌታ የተባረከ ይሁን። ደስ የሚል መልእክት ነው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክም ያላደረጋችሁ ደግሞ ላይክ አድርጉን። ከአገልግሎታችን ጎን ቆሙ፣ ደግፉን፣ አግዙን። ቀጣይ ቪዲዮ ተመልክተን እንመለሳለን።
አብዛኛውን ሰው የ666 አባል ለማድረግ ወይም ደግሞ ዘ ማርክ ኦፍ ዘ ቢስት የሚባለውን የአውሬውን ቁጥር በሰዎች ላይ ለማስቀበር በአርቲፊሻል ኢንተለጀንስ አማካኝነት እዚህ ምድር ላይ አንድ አስገራሚ ሲስተም ዲዛይን እየተደረገ ነው የሚል አንድ ኮንስፓይሬሲ ቲዮሪ ላውንች ተደርጓል። ቲዮሪውን እነግራችሁና ከዛ ራሳችሁ የራሳችሁን ሜዠርመንት የምትወስዱ ይሆናል ማለት ነው። ይህንን አርጉመንት የሚያቀርቡ ሰዎች ሐሳባቸውን በቀላሉ ለመረዳት አንድ ኮንሰፕት ላስቀምጥላችሁ። አርቲፊሻል ኢንተለጀንስ አሁን ያለበት ሁኔታ ሽፍት ሆኖ ወይም ደግሞ የተሰራበትን ዓላማ ትቶ ሰዎችን በሙሉ ሪፕሌስ የማድረግ ወይም ስራን በሮቦት የመቀየር ነገር ላይ አተኩሮ እየሰራ ነው የሚል ስጋት አላቸው እና ሌት አስዩም ከሆነ ዓመት በኋላ ሙሉ ለሙሉ ኤአይ ሰዎችን ከስራ አባሮ ኤአይዎቹ ከሆኑ ያንን ስራ የሚሰሩት ወይም ሮቦቶች ከሆኑ ያንን ስራ የሚሰሩት የሰው ልጅ ታዲያ ምንድነው የሚሰራው የሚል ጥያቄ ተነስቶ ነበር። ለዚህ ኤለን መስክ አንድ ሐሳብ አንስቷል። ዩቢአይ የሚባል ዩቢአይ ማለት ዩኒቨርሳል ቤዚክ ኢንከም ማለት ነው። አንድ ሰው ስራ ከሌለው ገንዘብ የለውም፣ ገንዘብ ከሌለው አይበላም። ስለዚህ መንግስት ገንዘብ ይሰጣል፣ ያንን ገንዘብ ይዘህ ትጠቀማለህ ማለት ነው። በጣም የሚያስገርመው ነገር ምንም አይነት ካሽ የሚባል ነገር አይኖርም። እቺ ኤቲኤም ካርዷ ትሰጣለች፣ ከዛ አካውንት ላይ ገንዘብ ይገባል፣ ገንዘብን የምትጠቀመው በዛቸው ነው። በጣም የሚያስቀው ፓርት እቺ ኤቲኤም ካርዷ ራሱ የአካባቢ ብክለትን ታመጣለች። ያ ብቻ ሳይሆን እሱን ራሱ ክሬት ለማድረግ ገንዘብና ኤነርጂ መጨረስ የለብንም የሚል ሐሳብ ተነስቷል። ዋናው ጥያቄ እዚህ ጋር ኤቲኤም ካርድ ከሌለ እንደገና ገንዘብ ከሌለ ታዲያ መንግስት የሚሰጠንን ዩኒቨርሳል ቤዚክ ኢንከም ያሉትን ወይም ዩቢአይን እንዴት ነው የምንቀበለው የሚል ሐሳብ ይመጣል። እዚህ ጋር ነው እንግዲህ የአውሬው ቁጥር ከቴክኖሎጂ ጋር ኢንተግሬት ሆኖ የሚመጣው። እዚህ ጋር ኒውራሊንክ ወይም ደግሞ ሳምቲንግ እዚህ ጋር ይቀበርባቸዋል። ያ የሚቀበርባችሁ ነገር ከባንክ አካውንታችሁ ጋር ይገናኛል። ስለዚህ የፈለጋችሁ ቦታ ስትሄዱ ከእጃችሁ ላይ ፓንች እያደረጋችሁ መንግስት የሚሰጣችሁን ዩኒቨርሳል ቤዚክ ኢንከም ትጠቀሙበታላችሁ የሚል ቴክኖሎጂ የሚመስል አንድ ቆንጆ ሐሳብ ይመጣል። ያኔ ሰዎች አረኛ እናስቀብርም ይሄ እኮ እግዚአብሔር ተው ብሎናል ካሉ ኦኬ ችግር የለውም አታስቀብሩም፣ ስለዚህ መንግስት ገንዘብ አይሰጣችሁም ይላቸዋል። ምክንያቱም እዚህ ጋር ላስቀበረ ብቻ ነው አካውንቱ ላይ ገንዘብ የሚገባው የሚል ቶታል ኮንትሮል ውስጥ የሰው ልጅ ይገባል ማለት ነው። ስለዚህ የሰው ልጅ ሁለት ኦፕሽን ይኖረዋል። እዚህ ጋር ያስቀብራል፣ ከዛ ይበላል፣ ከዛ በሰይጣን ይበላል፣ ወይም ደግሞ አላስቀብርም ይላል፣ ይራባል፣ ከዛ ይሞታል ማለት ነው። ሰይጣን ዘ ዲሲቨር ነው። ዲሲቨር ማለት አሳሳች ማለት ነው። እግዚአብሔር አይደለም ግን እግዚአብሔር ነኝ ብሎ ይመጣል። ኢየሱስን አይደለም ኢየሱስ ነኝ ብሎ ይመጣል። የሆነ ነገር ነኝ እንዲህ ነኝ እያለ ነው የሚመጣው። ስለዚህ ምናልባት ቴክኖሎጂ ነኝ ብሎ ከቴክኖሎጂ ጋር ኢንተግሬት ሆኖ ሊመጣ ይችላል የሚል አንድ ኮንስፓይሬሲ ቲዮሪና አንድ ፓተርን እነዚህ ሰዎች አስቀምጠዋል። ይሄ ነገር የምር ሀፕን ሊያደርግ ነው ወይስ ዝም ብሎ አንዳንድ ሰው በጣም ኦብሰስ የሆነ ጥርጣሬ ውስጥ የገቡ ሰዎች የፈጠሩት ጀስት ዝም ብሎ አፈ ታሪክ ነው ብላችሁ ነው የምታስቡት? ኮሜንት ሴክሽን ላይ ሐሳባችሁን ጻፉልኝ። ግን እኔ በወንድምነት አንድ የምነግራችሁ ነገር አለ። አባቶቻችን ምን ይላሉ መሰላችሁ? አይመጣምን ትተሽ ይመጣልን ባሰብሽ የሚባል ተረት አለና አንድ ነገር ይመጣል ብላችሁ ኤክስፔክት አድርጋችሁ ሳይመጣ ቢቀር ያን ያህል አትጎዱ። አይመጣም ብላችሁ ግን ከመጣ ሳትዘጋጁ ስለሚመጣ ትልቅ ዳሜጅ ነው የሚያመጣው። የምንነቃበት ጊዜ ቢኖር አሁን ነውና በጣም ከመቼውም ጊዜ በላይ ዓለም ወደ አንድ ስርዓትና ወደ አንድ ፕሮግራም ውስጥ እየገባች ያለች ይመስላል። በተለይ አሁን ባለንበት በእኛ ዘመን ላይ ቴክኖሎጂውን የምናውቀው ነው። ኤአይ፣ ቻት ጂፒቲ፣ ጀሚናይ በአጠቃላይ ኤአይ ብለን የምንጠራቸው የሰዎች ኑሮ ከማቅለል አንጻር ብዙ ነገር እየተሰራባቸው እንዳሉ እናውቃለን እና ወንድማችን ሲያነሳ የነበረው ነገር በጣም ያስገረመኝ ነገር ከትንሽ ጊዜ በኋላ ሰዎችን ከስራ ውጪ አድርጎ ኤአይዎች የሰዎችን ስራ ወስደው ሰዎች ግን ሳይሰሩ የሚበሉበት ሲስተም መፈጠሩ አይቀርም። ምክንያቱም ኤአይ ሙሉ ለሙሉ ስራውን ከተቆጣጠረው ስራውን የሚሰራው ኤአይ ነው። ያ ማለት ምንድነው? የትኛውም ነገር ኤአይ ማሽን የሚሰራው ነገር ሰው ከሚሰራው በላይ በጥፍ ይሰራል። ያለ ድካም ነው የሚሰራው። እረፍት የላቸውም። 24 ሰዓት ነው የሚሰራው። ምንም አይነት የእረፍት ሰዓት የላቸውም። በስራ ላይ ናቸው። በየትኛውም ሰዓት ላይ ኤአይዎች ስራውን ይሰሩታል ማለት ነው። ስለዚህ ሰዎች በዚህ ሁሉ ሁኔታ ውስጥ አስባችሁታል? ግን ሳትሰሩ መብላት፣ ሳይሰራ መብላት፣ አይምሮ ሳይሰራ መብላት ከባድ አይሆንም? አስቡት እስቲ። ዝም ብላችሁ አንድ ወር ምንም ስራ ሳትሰሩ ምንም አይምሮአችሁም እጃችሁም ሳይንቀሳቀስ ዝም ብላችሁ ተበላላችሁ፣ ትጠጣላችሁ፣ ትተኛላችሁ፣ ትነሳላችሁ። ህይወት ምን ሊሆን እንደሚችል አስባችኋል? ታዲያ ነገ ይሄ እንደማይመጣ በምን እርግጠኞች ነው? ታዲያ በመጨረሻው ዘመን ላይ ሐሰተኛው ክርስቶስ ሲነሳ ዓለምን በአንድ ስርዓት ውስጥ አድርጎ አይገዛም ብላችሁ ታስባላችሁ? በጣም ያስገረመኝ ተረት እሱ ወንድማችን የተናገረው አይመጣም ብለ ማለትሽን ትተሽ ይመጣልን አስቢ። አይመጣምን ትተሽ ይመጣልን አስቢ።
በጣም ሲሪየስሊ ተዘጋጅተንና ነክተን መጠበቅ አለብን። እነ ጳውሎስ እነ ሐዋርያው ጴጥሮስ በዛን ዘመን ላይ ሆነው ጌታ በቅርብ ይመጣል ብለው ከተናገሩ ከነሱ ዘመን በኋላ ስንት ዘመን አልፈዋል? ስንቶች ዓመታቶች አልፈዋል? ከ2000 ዓመት በላይ። በእነዚህ ዓመታት ውስጥ ጌታ በቅርብ ይመጣል ብለው የተናገሩት እነ ሐዋርያው ጴጥሮስ ዛሬ ላይስ እኛ ምንድነው ማለት የሚገባን? ስለዚህ ጌታ ድንገት ይመጣል። አውሬው ሊያጠፋና ሊያርድ ነው። ስለሌላ ስለምንም አይመጣም። ስለዚህ ዓለምን በአንድ ስርዓት መቆጣጠር፣ ገንዘብን ማጥፋት፣ በምድር ላይ የምንገበያይበትን ነገር ማጥፋት፣ ዓለምን በአንድ ሲስተም ቁጥጥር ውስጥ ማድረግ ማስገባትና ሰዎች ራሳቸውን ለአጋንንታዊ አምልኮ ራሳቸውን እንዲሰጡ ማድረግ እያየን ስለሆነ ግብረ ሰዶማውያን በዓለም ደረጃ ላይ ምን ያህል እየተስፋፋና ህጋዊ የሆነ እንደሆነ እያየን ነው። ሌዝቢያኖች በጣም እየተንሰፋፉ ያሉበት ጊዜ ነው ያለውና ሰሞኑን በቅርቡ እንኳን ሰሞኑን በሀገራችን ላይ በሚዲያ ላይ እየሰማን ያለው ነገር በጣም ለጆሮ የሚዘገንን ላይን የሚዘገንን ነገር እየሆነ ነው ያለውና እናንተ ምን ትላላችሁ? ዓለም በዚህ ስርዓት ውስጥ ስትገባ ነገ አለበላም ይሻላል ወይስ ምልክቱን ተቀብዬ በልቼ መሞት ይሻለኛል? የትኛው ነው? ምርጫው የኛ ነው ማለት ነው። ወንድሜ ተዘጋጅ፣ እህቴ ተዘጋጂ። ነገ ሊመጣ ካለው ለማምለጥና ራስን ለማዳን በክርስቶስ ሆኖ ከክርስቶስ ጋር ተጣብቆ ራስን ማስመለጥን የመሰለ ነገር የለም። ጌታ የተባረከ ይሁን። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁም ላይክ አድርጉ። በቀጣይ በሌላ ቪዲዮ ተመልሰን እስክንመጣ ድረስ የጌታ ጸጋና ቸርነት ከሁላችሁ ጋር ይሁን። ተባረኩልኝ። እወዳችኋለሁ።